የጌታ ጸጋና ሰላም ይብዛላችሁ። ይህ በደማስቆ ሚዲያ ነው። ዘውትር ወደ እናንተ የተለያዩ መንፈሳዊ ፕሮግራሞችን ይዘን የምንቀርብበት ነው። ዛሬ ደግሞ እንግዳችን ሆና እዚህ ከኛ ጋር የተገኘችው እህታችን ዘማሪ ቤኪ ናት ማለት ነው። ወጣት ዘማሪዎችን ደግሞ የምናበረታታበት ነው። ቤኪ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሁሉ ሰላም? እግዚአብሔር ይመስገን። ጌታ ይባርክ። ስላንቺ በጣም ደስ ይለናል ማለት ነው እና አብረን እንቀጥላለን። እስቲ ራስሽን ደግሞ ለተመልካቾች እንግዲህ የት እንደምታገለጊ አሁን ላይ ያለሽበትን ሁኔታ ተመልካቾች ይስሙና ከዛ እንቀጥላለን። እሺ፣ ስሜ በረከት ተስፋ ይባላል። የምኖረው በሐዋሳ ነው። ሐዋሳ አላምራ ወንጌል አጥቢያ ላይ አገለግላለሁ። በጣም ደስ ይላል። ቤኪ እንግዲህ አሁን ላይ አላምራ ሙሉ ወንጌል እያገለገለች ነው ማለት ነው። እንቀጥላለን። አገልግሎት እንዴት ነው ቤኪ? እግዚአብሔር ይመስገን ጥሩ ነው፣ ቆንጆ ነው። ያው ስለ ዝማሬ አገልግሎት ደግሞ ሲነሳ መጽሐፍ ቅዱስ ውስጥ ዳዊት ነው የሚታወቅ በዋነኛነት ማለት ነውና ሙሉ መጽሐፍ ቻል መልኩ በዝማሬ ነው ዳዊት ስለ እግዚአብሔር ምሕረት ስለ እግዚአብሔር ቸርነት የሚገልጸውና እስቲ አንድ ቃል አንብበን በሱ ላይ እናወራለን ማለት ነው። መዝሙር መጽሐፍ ምዕራፍ 105 ከቁጥር 1 እና 2 እናንብ። እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ ስራውንም በአሕዛቦች መካከል ግለጡ፣ ተቀኙለት፣ ዘምሩለት፣ ድንቅ ስራዎቹንም ሁሉ ተናገሩ ይላል እና ይህንን እስራኤላውያን በእግዚአብሔር ፊት እግዚአብሔርን እያመሰገኑ የምስጋና መጽሐፍ ነው ማለት ነውና ስለ ቅኔ ያወራል። ተቀኙለት፣ ዘምሩለት ይልና ድንቅ ስራዎቹን ደግሞ ተናገሩ ይላልና እኔ እንደውም ምንድነው ማስበው ዝማሬ እግዚአብሔርንም ማውራት ጭምር እንደሆነ ለእግዚአብሔር ያለንን ክብር ለእግዚአብሔር ያለንን ፍቅር አክብሮታችንን የምንገልጽበት ነውና ይህንን ሐሳብ እንዴት ነው የምትረጂው? ተቀኙ ሲል ቅኔ ለአንቺ ምንድነው? እንዴት ነው የምትገልጪው? ቅኔ ማለት ለእኔ ያው እያንዳንዳችን ከእግዚአብሔር የተዋስነው እስትንፋስ እግዚአብሔር እፍ ያለብን እስትንፋስ በውስጣችን አለ። ያ ቅኔ ደግሞ ያ እስትንፋስ ደግሞ እኔና እናንተ ውስጥ ደግሞ እግዚአብሔርን የማመስገኛ መንገድ ሆኖ በቅኔ እንተነፍሰዋለን እግዚአብሔር ጋር እና ከእግዚአብሔር ጋር እናወራበታለን፣ ከእግዚአብሔር ጋር እንነጋገርበታለን። ቅድም እንዳልከው ነው መዝሙር ከእግዚአብሔር ጋር የምንነጋገርበት ከእግዚአብሔር ጋር የምናወራበት። አንዳንድ መዝሙሮች አሉ ጸሎት የሆኑ መዝሙሮች ከእግዚአብሔር ጋር እየዘመርን የምንጸልይባቸው መዝሙሮች አሉ። መዝሙርን ያው እኔ ለእኔ ከእግዚአብሔር ጋር የምገናኝበት እግዚአብሔርን የማወድስበት የፈጠራቸውን ፍጥረታቶችን እያየው እኔን ራሴን እያየው እስትንፋሴን እያየው እግዚአብሔርን የማወድስበት መንገድ ነው። ያው አንሶበት ጎሎበት አይደለም እግዚአብሔርን የምናመሰግነው፣ ነገር ግን ስለሚገባው እኛ እስትንፋስ ምስጋና ሊሰማ የወደደ ጌታ ስላለ ደግሞ እንደዚሁ ተቀኙልን ብሎ ከጠራን ያለንን እንሰጠዋለን። ቅኔ ማለት ለእኔ እንደዛ ነው። ተባረኪ። ስለዚህ ቅኔ ህይወትም ጭምር ነው ማለት ነው። በህይወት ነው የሚገለጠው እና ላይክ መዘመር ብቻ አይደለም፣ በውስጣችን ያለውን የእግዚአብሔርን ምስጋና የእግዚአብሔርን ክብር የምንገልጽበት ህይወታችንም ነው የሚዘምረው ማለት ነውና እስቲ ስለዚህ ስለ ምስጋና ስለ እግዚአብሔር የምትቀኙ መዝሙር አለ? እስቲ ከአንቺ ጋር ደግሞ ተመልካቾችም ስላሉ ጌታን አብረን እናምልክ። እሺ፣ ያው በውስጤ አንድ መዝሙር አለ። እሱም መዝሙር ደግሞ አብረን እንዘምረዋለን። የህይወት ምንጭ ኢየሱስ ሁልጊዜ አመልክሃለሁ፣
ደግሜ ደግሜ ባነሳው ስምህ እኔስ መች እጠግባለሁ። የነፍሴ ንጉሥ ነህ አንተ የሕይወቴ መሪ የፍጥረታት ጌታ ለዘለዓለም ኖሪ። እኔ እገረማለሁ እገረማለሁ መዳኔን ያየው። እኔ እደነቃለሁ ፍቅርን ያየው። ሙሉን መዝሙር ገብታችሁ በእኔ ስም ተጋበዙልኝ። አሜን። እና እንገረማለን። ከመዳናችን በላይ የሚያስገርመን ነገር የለም። ይሄም የሆነው ጌታችንና መድኃኒታችን ኢየሱስ ክርስቶስ በቀራንዮ ላይ በሰራው ስራ ነው ማለት ነው። ሙሉ መዝሙሩን ተጋብዛችኋል። የዘማሪ አገኘው ይደግ መዝሙር ነው። እንቀጥላለን። ቤኪ ለወጣት ዘማሪያን ልክ እንዳንቺ እየተነሱ ላሉ ዘማሪያን ከታች ላሉ ማለት ነው እና ምንድን ነው የምታስተላልፊው መልእክት? እንዴት ማገልገል አለባቸው? እንዴት መሄድ አለባቸው? የሚለው ያው እንደ ታላቅ እህት ማለት ነው የምናሳልፈው ህይወት አለ እና ከታች ደግሞ እየተነሱ ላሉት እንዴት መቀኘት አለባቸው? ታተሉ ወጣት ታዳጊያን ካላችሁ ያው ትንሽ ምናልባት ድንገት ትንሽ ከጠቀማችሁ የምለው ነገር ምንድነው፣ እግዚአብሔር ለእያንዳንዱ ሰው በውስጡ ጸጋን ሲሰጥ እኛን ተማምኖ ሳይሆን ራሱን ተማምኖ ነውና የእግዚአብሔርን ጸጋ ተማምኖ ነውና የሚሰጠን። ምን ማለት እፈልጋለሁ? እግዚአብሔር በእኛ ውስጥ ያስቀመጠው ጸጋ አካሉን ለማነጽ ነው፣ ቤተክርስቲያንን ለማነጽ ነው፣ ለቤተክርስቲያን ጥቅም ነውና አንዳንድ ጊዜ እግዚአብሔር ጥሩ ድምፅ ሰጥቷችሁ በውስጣችሁ የመዘመር ጸጋ እንዳለ የምታውቁ ሰዎች ይሄን እግዚአብሔር በውስጣችሁ ያስቀመጠውን ጸጋ ቤተክርስቲያንን ለማገልገል እስከሆነ ድረስ፣ አካሉን ለማነጽ እስከሆነ ድረስ በእግዚአብሔር ጸጋ ተደገፉና ምንም ሁኔታን ሳትመለከቱ የሚገፋ ነገርን የሚጎትት ነገርን ሳታዩ በእግዚአብሔር ፊት በትጋት እግዚአብሔርን ደስ በማሰኘት ቤተክርስቲያንን ቅዱሳንን በማገልገል በእግዚአብሔር ፊት እንድንሆን እላለሁ። ደግሞ የሚረዳ የእግዚአብሔር ጸጋ አለ፣ ደግሞ የሚደግፍ የእግዚአብሔር ጸጋ አለ። ብንወድቅ እንኳን እንደገና የሚያነሳ የእግዚአብሔር ጸጋ አለና በርቱ ማለት እፈልጋለሁ። ቴንክ ዩ ቤኪ። ይህንን በደማስቆ የሚለውን ሚዲያ የምትከታተሉ ሀገር ውስጥም ሀገር ውጭም ያላችሁ አብሮነታችሁን እንድትገልጹ እንፈልጋለን። በተለይ ደግሞ ከታች እየተነሳችሁ ያላችሁ ወጣት ሴትና ወንድ ዘማሪያን እግዚአብሔር ነው የጸጋው ባለቤት። አሁን እህታችን እንዳለችው ጸጋ የተሰጠው ለቤተ ክርስቲያን ነው። ቆሮንቶስ መጽሐፍ ላይ ስንመለከት የተለያዩ ጸጋዎች ይገለጡ ነበረ በቤተ ክርስቲያን ውስጥና ያ ሁሉ ጸጋ ቤተ ክርስቲያንን ለማነጽ ነው እግዚአብሔር ጸጋን የሰጠው ማለት ነው። እና ስለዚህ ትህትና ያስፈልጋል። እግዚአብሔርን ቃል ይላል አይደል? ለትሑታን ጸጋን ይሰጣል፣ ትዕቢተኞችን ደግሞ ይቃወማል ነው የሚለውና ስለዚህ ትህትና በልባችሁ እንዲኖር እንፈልጋለን። ጌታን ደግሞ እያያችሁ እንድትቀጥሉ እንፈልጋለን ነው የእህታችን መልእክት ማለት ነው። ቴንክ ዩ እናመሰግናለን። ስለ አንድ ነገር ደግሞ እናንሳ። የእግዚአብሔር ቃል እግዚአብሔር ፍቅር ነው ይላል እና ከዚህ በላይ እንግዲህ መወደድ የለም ማለት ነው እና ፍቅር በእርሱ አለ ሳይሆን ራሱ እግዚአብሔር ፍቅር ነው። ለዚህም ነው ልጁን ኢየሱስ ክርስቶስን የሰጠን አንድያ ልጁን ማለት ነው እና የአንቺ ዝማሬ አለ በጣም የምንወደው ማለት ነው እና ተመልካቾችም ያው ይፈልጋሉ ይሄንን መዝሙር መስማት። ስለ እግዚአብሔር ፍቅር የዘመርሽውን ያንን መዝሙር ወረት የሌለብህ የሚለው ብንሰማ እስቲ እንዘምር።
እሺ ወንድሜ ሲስ እያወራ ነበር እና ስለ እግዚአብሔር ፍቅር ያው ትንሽ ነገር ልበላችሁ። አንድ መዝሙር አለኝ ከትንሽ ቆይቷል፣ ቆየት ብሏል። ለመጀመሪያ ጊዜ የሰራሁት ቪዲዮ ነው። እሱም መዝሙር ስለ እግዚአብሔር ፍቅር ያወራል። ሉቃስ ወንጌል ላይ ያለውን ታሪክ ሳነብ ነው ያሰብኩትና ስለነዛ ሁለት ልጆች አንደኛው የአባቴን ድርሻዬን ስጠኝ ብሎ የሄደው ልጅ ስለዛ ልጅ በማሰላስልበት ጊዜ ነው የእግዚአብሔርን ፍቅር አንደርስታንድ ለማድረግ ሞከርኩኝ እና ያ ልጅ ከቤቱ ንብረቴን የሚያስፈልገኝን ነገር ብሎ ከወጣ በኋላ ተመልሶ ሲመጣ ግን አባትየው በዛው በአባትነት ፍቅር ነበር ሲቀበለው የነበረው። ፍቶኝ ሄዷል፣ እንደዚህ ንብረቱን አባክኖ መጥቷል ምናምን ብሎ ፊት አልቀየረበትም። ያውም በጣም በታላቅ ጉጉት ነበረ ወጥቶ መንገድ ላይ ሮጦ እስኪያቅፈው ድረስ የሆነው እና አሁን ምን ለማለት ፈልጌ ነው፣ እግዚአብሔርን በማይለዋወጥ ፍቅር ነው የሚወደን። በጊዜ ብዛት የሚያረጅ ፍቅር የለም እግዚአብሔር ጋር። በቆይታ ብዛት የሚለወጥ መልካምነት የለም። በቆይታ ብዛት የሚቀየር ፍቅር የለም እና ያንን ፍቅር ነው ለማንጎራጎር ያሰብኩት የተቀኘሽው ማለት ነው። እስቲ እንዘምራለን አብረን። ወረት የሌለብን መልካም አባት ነህ፣ እንከን የሌለብን ልዩ ፍጹም አምላክ ነህ። ሳጣ ለሚሆነን ለስጋዬ ምርጫ መጣው ልጠይቅ ብዬ ባርኬን ብቻ ይሆናል ከና እንደ ልቤ መሻት ሄድኩ አገኘው ብዬ አምላክን ለመክዳት የማያልቅ ይመስል ከእጄ ተበትኖ ደስታና ሰላሜ ከልብ ያመንምኖ በለቅሶ በሐዘን ፊትን ፈልጌ መጣው እንደገና አንድ አስበኝ ብዬ እኔ ትቼ ብሄድ አንተ መቼ ተውከኝ? ባለህበት ሆነ አንተ ስጠብቀኝ አልከለከልከኝም። አሳየኸኝ ደግመ አባትነትህን እኔ ትቼ ብሄድ አንተ መቼ ተውከኝ? ባለህበት ሆነ አንተ ስጠብቀኝ አልከለከልከኝም። ፊትን ፈልጌ አሳየኝ ደግመህ አባትነትህን። ፍቅር ነህ መች ትለወጣለህ፣ መች ትቀየራለህ። መልካም ነህ ደግ ነህ ወረት የሌለበት ፍጹም ፍቅር አለ። እግዚአብሔር ይባርካችሁ። አሜን። ጸጋ ይብዛልሽ እህታችን። ይህንን በደማስቆ የሚለውን ሚዲያ የምትከታተሉ ጌታ ኢየሱስ ክርስቶስ ፍቅር ነው፣ ይወዳችኋል። ከዚህ በላይ መወደድ የለም እና ስታወሪ ነበረ ሁል ጊዜ በጣም የምንነካበት የእግዚአብሔር ቃል ሀሳብ ነው እና መጽሐፍ ሲናገር ከቤት ኮብልሎ ስለሄደው ልጅ ያለውን ሁሉ ጨርሶ ሲመጣ ሌት ቀን አባትየው ይጠብቀው ነበረ እና ምናልባት ከሰራተኞቹ መሃል የልጅነት ክብር እንኳን ባይሰጠኝ እንደ አንድ እንኳን አድርጎ አባቴ ቢቀበለኝ እያለ ነበርና፣ ነገር ግን የአባት ልብ እንደዛ አይደለም።
ያ አባት ያንን የልጅነትን ክብር ነው የሰጠውና ስለዚህ ዛሬም በተለያየ ድካም ውስጥ ያላችሁ ወገኖች ጌታ ኢየሱስ ክርስቶስ ፍቅር ነው ይወዳችኋል። ዛሬም ያ ሰፊ የሆነ ትከሻው ሊሸከማችሁ ዝግጁ ነውና ስለዚህ ወደዚህ ፍቅር ወደሆነ አምላክ ተመለሱ። ይህንን ፍቅር ደግሞ ያልቀመሳችሁ በጌታ በኢየሱስ ክርስቶስ ስም ወደዚህ ፍቅር ወደሆነው አባት እንድትመጡ እንጠይቃለን። ቤኬ ተባረኪልን። ይሄ በጣም ድንቅ መልእክት ነው። ይሄ ዝማሬ ዩቲዩብ ላይ አለ? በራስሽ ነው ያለው? በራሴ ዩቲዩብ ቻናል ላይ አለ። በረከት ነው የሚለው? በረከት ተስፋዬ ይላል። ያ ገብታችሁ ተመልከቱ። እግዚአብሔር ምናልባት አንድና ሁለት ሰዎችን በዛ መዝሙር መልእክት ሊያገኝ ይችላል ብዬ አስባለሁ። ቅድም ወንድሜ እየተናገረ ነበር። በምንም አይነት ድካም ውስጥ ብንሆን እግዚአብሔር ቤት ይሻላል፣ እግዚአብሔር ጉያ ይሻላል፣ እግዚአብሔር ፍቅር ይሻላል እና ምናልባት ጠፍቶ ላለ ከጌታ ቤት ኮብልሎ ላለ ሰው መልእክት የሚሆን ከሆነ ዛሬም ጌታ ይወዳችኋል። ዛሬም እግዚአብሔር በጉጉት ነው የሚጠብቃችሁ። አባት ለልጁ እንደሚሳሳለት አባት ልጁ ጭቃ ነክቶታል ብሎ ሂድ ከዚህ እንደማይለው ዛሬም ጭቃዎችንን አጥቦ ዛሬም የቆሸሸ ማንነታችንን አውልቆ አዲሱን ልብስ ሊያለብሰን ጌታ በደጅ ቆሞ እየጠበቀን ነው። አሁን ደግሞ የዘመን ፍጻሜ ደርሷል። በሩቅ ያላችሁ ከጌታ ቤት የወጣችሁ ጌታን ፍቅር የምታውቁ የልጅነታችሁ አምላክ ዛሬም ይጠራችኋል ወደ ጌታ። ቤኬ ድንቅ መልእክት ነው። ጌታ ባንቺ እየተናገረ ነው ማለት ነው እና ይህንን ሚዲያ የምትከታተሉ አሁንም በድጋሚ እንላለን በረከት ተስፋዬ የሚለውን ዩቲዩብ ላይ የገባችሁ ሰብስክራይብ እያደረጋችሁ እህታችንን ደግሞ ከጎኗ ሆነን አገልግሎቷን መደገፍ አለብን። ልንጸልይላት ያስፈልጋል። ሰብስክራይብ እያደረጋችሁ ለሌሎችም ደግሞ ሼር እያደረጋችሁ ይሄንን ዝማሬ ደግሞ እንደገና ሪፖስት በማድረግ ከኛ ጋር ሁኑ። እንወዳችኋለን። ስለ አብሮነታችሁ ተባረኩ። ቤኪ ከአባቶች ደግሞ በጣም ሮል ሞዴል ናቸው ለኔ፣ ፊተኛ ናቸው። እንደገናም ደግሞ እነሱን እያየሁ ነው ያደግኩት። በጣም ነው መወዳቸው። የምታያቸው ካሉ እስቲ እናውራ። ያው በመዝሙር በህይወትም ፓስተር ተስፋዬ ጋቢሶን በጣም ነው የምወዳቸው ማከብራቸው። የእሳቸውን መዝሙር በደንብ እሰማለሁ። ከዛ በመቀጠል ደግሞ እኛም የሰማነው አለ። በነገራችን ላይ የአባታችንን የመጋቢ ተስፋዬ ጋቢሶን መዝሙርም ህይወቱንም ደግሞ በጣም እንደምትወጂ ነው የሰማነው እና ብዙ ጊዜ የአባታችንን መዝሙር እንደምትዘምሪ ነው የሰማነው እና ስለዚህ እስቲ አንድ መዝሙር ደግሞ ብትዘምሪልን ለተመልካቾች ደስ ይለናል ማለት ነው። እንደው እናስቸግራ ዛሬ ስለ ቅኔ አይደል እያወራን ያለ። አንድ በጣም ወደው መዝሙር አለ። እሱን መዝሙር ዘምራለሁ። ምሕረትና እውነት ፍቅር ቸርነት በሞላው ጌታ አጥበን ንስሐ ይቀበል ይቅርታ ማንም እንዳይጠፋ መድን ሞቶልናል ክርስቶስ ኢየሱስ ቤዛ ሆኖልናል የኃጢአተኛውን ጥፋት እግዚአብሔር ይወዳል። የተጣለ ሰው እንኳን ፈጽሞ እንዳይጠፋ በምክሩ ያስባል። በምክሩ ያስባል። የኃጢአተኛውን ጥፋት እግዚአብሔር ይወዳል። የተጣለ ሰው እንኳን ፈጽሞ እንዳይጠፋ በምክሩ ያስባል። በምክሩ ያስባል።
ሰው ግን በውድቀቱ ለምን ተስፋን ይቆርጣል ቶሎ? ለምን ይቀናዋል መውረድ አስጦይ ጥሎ? ጌታን ጠብቃለሁ ቢገድለኝ ብሎ በእምነት የሚኖር አይቀርም ጎስቁሎ። የኃጢአተኛውን ጥፋት እግዚአብሔር ይወዳል። የተጣለ ሰው እንኳን ፈጽሞ እንዳይጠፋ በምክሩ ያስባል፣ በምክሩ ያስባል። አሜን። እግዚአብሔር በምክሩ ያስባል። ይህንን ሚዲያ የምትከታተሉ የኃጢአተኛውን ጥፋት እግዚአብሔር አይወድም። ለዚህም ነው ፍቅር የሆነውን ልጁን ኢየሱስ ክርስቶስን የሰጠውና ስለዚህ በዚህ ዝማሬ እንድትጽናኑ የአባታችንን መዝሙር እየሰማችሁ ለብዙዎች መድኃኒት የሆኑ አባቶችን ነው እግዚአብሔር ለምድራችን የሰጠንና ሌሎችም አባቶች አሉ እና አከብራለን እግዚአብሔርን ስለነዛ ሁሉ ማለት ነው። ቤኪ ተባረኪልን። እዚህ ስለመጣሽ ከኛ ጋር ደግሞ ለማሳለፍ ፈቃደኛ ስለሆንሽ እጅግ በጣም ደስተኞች ነን። ሌላም የጌታን ክብር እንግዲህ እንጠብቃለን። ከዚህ በኋላም እየተቀኘሽ ሌላ አልበም ደግሞ እንጠብቃለን በእምነት ማለት ነው እና የተዘጋጀ ነገር አለ ወይስ እንዴት ነው? በሌላ ስራ እየመጣሽ ነው? አዎ አስባለሁ። እግዚአብሔር ደግሞ ይረዳኛል። አሜን። እናንተም ደግሞ ጸልዩልኝ። ስለጋበዛችሁኝ አመሰግናለሁ። እግዚአብሔር ይባርካችሁ። አሜን። ስለ ትህትናሽ ስለ አክብሮትሽ ደግሞ እግዚአብሔር አምላክ ዘመንሽን ይባርክ። ከዚህ በኋላም አብረን የእግዚአብሔርን መንግስት ወንጌል እንሰራለን። እግዚአብሔር ከኛ ጋር ነው፣ ይረዳናል። ስለዚህ ቅዱሳን በጸሎት በሀሳብና በምክር ከጎኗ ልትሆኑ ያስፈልጋል ማለት ነው። ከዚህ በኋላም ብዙ ስራዎች መሰራት ስላለባቸው እናመሰግናለን። ጌታ ኢየሱስ ክርስቶስ ዘመንሽን ይባርክ። ይህ በደማስቆ ሚዲያ ነው። በቀጣይ በሌላ ስራ ከሌላ እንግዳ ጋር ደግሞ እንገናኛለን። የጌታ ጸጋና ሰላም በያላችሁበት ይብዛል። ተባረኩ።